ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እንግዲህ የባንክ ሰራተኞችን ኃላፊነትና ተጠያቂነት የሚመለከት ነው። የባንክ ስራ እንግዲህ በባህሪው እጅግ በጣም ጥንቃቄን የሚፈልግ ስራ ነው። ስለዚህ በዛሬ ቪዲዮአችን የባንክ ሰራተኞች ወይም ዳይሬክተሮች ይህን ቪዲዮ አይተው ጥንቃቄ እንዲያደርጉ ለማስገንዘብ ነው። እንግዲህ የባንክ ስራ አዋጅ 1360 2017 የባንክ ሰራተኞችን እና የባንክ ዳይሬክተሮችን ኃላፊነትና ተጠያቂነትን ዘርዝሮ አስቀምጧል። ዛሬ እንግዲህ የምናየው እነዚህ ኃላፊነቶች ምንድን ናቸው? እነዚህን ኃላፊነቶች ያልተወጣ የባንክ ሰራተኛ ወይም ዳይሬክተር የሚገጥመውን የፍትሐብሔርና የወንጀል ተጠያቂነት አንድ ባንድ የምናይ ይሆናል። አሁን ወደ ቪዲዮ ቀጥታ እንሄዳለን ማለት ነው። እሺ እንግዲህ የባንክ ስራ አዋጅ 1360 2017 አንቀጽ 90 ላይ የፍትሐብሔርና የወንጀል ተጠያቂነትን በግልጽ ዘርዝሮ ይገኛል ማለት ነው። ስለዚህ እነዚህን አንድ ባንድ የምናይ ይሆናል። ንዑስ አንቀጽ 1 ላይ ምን ይላል? ማንኛውም ሰው ከብሔራዊ ባንክ የባንክ ፍቃድ ወይም ይሁንታ ሳያገኝ በኢትዮጵያ ውስጥ የባንክ ስራ ያካሄደ እንደሆነ ድርጊቱ ለቀጠለበት ለእያንዳንዱ ቀን 20 ሺህ ብር እና ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ይደነግጋል። ስለዚህ ከብሔራዊ ባንክ ፍቃድ ሳያገኝ የባንክ ስራ ያካሄደ ሰው በእያንዳንዱ ቀን ስራ ከጀመረበት ቀን ጀምሮ ለእያንዳንዱ ቀን 20 ሺህ ብር ታስቦ ይከፍላል በፍትሐብሔር። እንዲሁም በወንጀል ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ንዑስ አንቀጽ 2 ላይ ምን ይላል? ማንኛውም ሰው በብሔራዊ ባንክ ታምኖበት ተቀማጭ ገንዘብ ለመቀበል ማስታወቂያዎችን በማስነገሩ ወይም የባንክ ስራ እያካሄደ መሆኑ በብሔራዊ ባንክ በመታመኑ ማለትም ብሔራዊ ባንክ ሳይፈቅድለት የባንክ ስራ ለመስራት እየሞከረ ወይም ደግሞ የባንክ ስራ እየሰራ ነው ብሎ ብሔራዊ ባንክ በማመኑ ምክንያት የንግድ መዝገቦችን እንዲያቀርብ ለፍተሻ ወይም ቼክ ለማድረግ ማለት ነው። ቃለ ጉባኤዎችን፣ ሂሳቦችን፣ ጥሬ ገንዘብ፣ የዋስትና ሰነዶችን፣ ማስታወሻዎችን፣ የባንክ ማዘዣዎችን እነዚህን ሰነዶች እንዲያቀርብ ብሔራዊ ባንክ ይጠይቀዋል። ሲጠይቀው እነዚህን አሁን የዘረዘርኳቸውን ሰነዶች ለማቅረብ ፈቃደኛ ካልሆነ ወይም እምቢተኛ ከሆነ ከ50 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮና ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። እንግዲህ ምንድነው ብሔራዊ ባንክ ህገወጥ ባንክ አለ ብሎ ካሰበ እነዚህ ሰነዶችን በሙሉ አሁን የዘረዘርኳቸውን እንዲቀርቡለት ሊያስገድድ ይችላል፣ ወይም እንዲያቀርብለት ሊጠይቅ ይችላል። ሲጠይቅ ግዴታ በፈቃደኝነት ማቅረብ አለበት ማለት ነው የተጠየቀው አካል። ያለበለዚያ ግን ይህ ቅጣት ይጠብቀዋል ማለት ነው። ንዑስ አንቀጽ 3 ላይ ምን ይላል? እነዚህ አሁን ያልናቸው የመጀመሪያውም ንዑስ አንቀጽ 1ም ንዑስ አንቀጽ 2ም እነዚህ አሁን ያልናቸው ህገወጥ ስራዎች የተፈጸሙት የህግ ሰውነት በተሰጠው ድርጅት ከሆነ የእስራት ቅጣቱ በባንኩ ወይም በድርጅቱ ኃላፊ ወይም ኃላፊዎች ላይ ይሆናል ማለት ነው። ስለዚህ እነዚህ ወንጀሎች የተፈጸሙት የህግ ሰውነት በተሰጠው ድርጅት ላይ ከሆነ የድርጅቱ ወይም የባንኩ ኃላፊ ወይም ኃላፊዎች
ላይ ነው ተፈጻሚ የሚሆነው ማለት ነው ቅጣቱ። ንዑስ አንቀጽ 4 ምን ይላል? ማንኛውም ሰው በኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ በእምነት ማጉደል ወንጀል ወይም በማጭበርበር ወንጀል ተከሶ በፍርድ ቤት ጥፋተኝነቱ ተረጋግጦ ጥፋተኛ ከተባለ በኋላ የባንክ ሰራተኛ ወይም የባንክ ዳይሬክተር መሆን አይችልም። ሆኖ ቢገኝ ግን በእነዚህ ሁለት ወንጀሎች ናቸው እንግዲህ እምነት ማጉደልና ማጭበርበር። በእነዚህ ጥፋተኝነቱ ተረጋግጦ ከኢትዮጵያ ውጭም በኢትዮጵያ ውስጥም ነው እንግዲህ በማንኛውም ፍርድ ቤት በእነዚህ ወንጀሎች ጥፋተኝነቱ ከተረጋገጠ የባንክ ሰራተኛ ወይም የባንክ ዳይሬክተር መሆን አይችልም። ሆኖ ቢገኝ ግን ከ50 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮና ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። ስለዚህ እዚህ ላይ የምናየው ምንድን ነው? የባንክ ስራ እንግዲህ ከእምነት ጋር የተያዘ ስለሆነ እምነት ማጉደልና ማጭበርበርን ነው ከወንጀሎች የመረጠው ማለት ነው። ስለዚህ እምነት ማጉደልና በማጭበርበር ወንጀል የተቀጣ ሰው የባንክ ሰራተኛ መሆን አይችልም ማለት ነው። ንዑስ አንቀጽ 5 ምን ይላል? ማንኛውም የባንክ ዳይሬክተር በባንኩ ውስጥ ለገንዘብ አስቀማጮች እና ለሌሎች አበዳሪዎች ያለበትን ግዴታ ለመወጣት የማይችል ሲሆን ባንኩ የሚገኝበት ሁኔታ መደበኛ የስራ እንቅስቃሴ ፍሰትና ጤናማነቱ ላይ አደጋ የሚጥል እንደሆነ ወዲያውኑ ለብሔራዊ ባንክ በጽሁፍ ማሳወቅ አለበት ይላል። አንደኛ የገንዘብ እጥረት ሲኖር ማለት ነው። ለገንዘብ አስቀማጮች እና ለሌሎች አበዳሪዎች ያለበትን ግዴታ ለመወጣት የማይችል ሲሆን ሲል እንግዲህ የገንዘብ እጥረት መሆኑ ነው። እንደዚህ ሲሆንና ባንኩ መደበኛ ስራውን ለመስራት የማይችልበት ሁኔታ ሲፈጠር ለብሔራዊ ባንክ ማሳወቅ አለበት። ወዲያውኑ በጽሁፍ ማሳወቅ አለበት። ይህን ሳያደርግ ቢቀር ከ50 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮና ከ7 ዓመት እስከ 10 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። ስድስተኛውና የመጨረሻው ማንኛውም የባንክ ዳይሬክተር ወይም ሰራተኛ ማንኛውም ኦዲተር በሕግ የተጣለበትን ግዴታዎች ለመፈጸም እንዳይችል ያደረገ እንደሆነ ኦዲተሮች ስራቸውን በሕግ የተጣለባቸውን ስራ ለመፈጸም እንዳይችሉ ያደረገ ማንኛውም የባንክ ሰራተኛ ወይም ዳይሬክተር ወይም በብሔራዊ ባንክ ስልጣን የተሰጠው ተቆጣጣሪ በባንኩ ላይ ቁጥጥር እንዳያደርግ እንቅፋት የሆነ ወይም ባንኩ ዕዳ መክፈል የማይችልበት ወሰን ላይ መሆኑን እያወቀ ወይም ማወቅ እየተገባው ባወቅም እንኳን ማወቅ ነበረበት ማለት ነው። ማወቅ እየተገባው ተቀማጭ ገንዘብ የተቀበለ ወይም ሌላ ሰው እንዲቀበል ያዘዘ ወይም የፈቀደ እንደሆነ ከ50 ሺህ ብር እስከ 100 ሺህ ብር በሚደርስ የገንዘብ መቀጮና ከ10 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። እንግዲህ እዚህ ላይ የምናየው ምንድን ነው? ቅጣቶቹ በጣም ከባድ ናቸው። ስለዚህ የባንክ ሰራተኞች፣ የባንክ ዳይሬክተሮች እንዲሁም ማንኛውም ወደ ባንክ ስራ ለመሰማራት ያሰበ ሰው ጥንቃቄ ማድረግ አለበት ማለት ነው። ህጎችን በትክክል ማወቅ አለበት ማለት ነው። ምክንያቱም ቅጣቱ እጅግ በጣም ከባድ ነው ቅጣታቸው። ውድ ነው የተከበራችሁ የቻናሌ ተከታታዮች፣ ይህን ቪዲዮ እንግዲህ ይጠቅማል ብላችሁ ካሰባችሁ ለምታውቋቸው ሼር አድርጉ። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።